አንድ ጥያቄ ልጠይቃችሁ። በቀን ውስጥ በጣም ደክሟችሁ ግን ደግሞ ምንም ጠቃሚ ነገር እንዳልሰራችሁ ተሰምቷችሁ ያውቃል? ብዙ ቦታ እየሮጡ ግን አንድም ቦታ ለመድረስ ምን ያህል ተስፋ እንደሚያስቆርጥ ታውቃላችሁ? ዛሬ የምነግራችሁ ሚስጥር ለምን በጥረታችሁ ልክ ውጤት እንዳልመጣላችሁ የሚመልስ ነው። ሰላም ጤና ይስጥልን የዊዝደም ማይንድሰት ቤተሰቦች፣ ዛሬ ሁላችንም በየቀኑ የምንሳሳትበትን ግን ደግሞ ሚስጥሩን ከተረዳነው ህይወታችንን በአንድ ሌሊት ሊቀይር የሚችል አንድ ትልቅ ጉዳይ እናነሳለን። እስከ መጨረሻው አብራችሁን ቆዩ። በዚህ በምንኖርበት የቴክኖሎጂ ዘመን ዓለም ሁሉንም ነገር በአንድ ጊዜ አድርግ ትለናለች። ስልክ እያየን እንበላለን፣ ፖድካስት እየሰማን ኢሜል እንጽፋለን፣ ብዙ ስራዎችን በአንድ ጊዜ ለመጨረስ እንሯሯጣለን። ራሳችንን እንደ ጎበዝ እንቆጥራለን። ነገር ግን ውጤቱ ምንድነው? ብዙ እንደክማለን፣ ጥቂት እናተርፋለን። ጥንታዊ ጥበብ ግን አንድ የማይታጠፍ ሕግ አላት። ሁለት ጥንቸሎችን በአንድ ጊዜ የሚያሳድድ ሰው አንዱንም አይዝም። ዛሬ የምናየው ለምን አንድ ነገር ላይ ብቻ ትኩረት ማድረግ the power of one thing የስኬታማ ሰዎች ብቸኛ ሚስጥር እንደሆነ ነው። የትኩረት ትርጉም። ትኩረት ማለት ለብዙ ነገሮች አይሆንም የማለት ጥበብ ነው። ሰዎች ስኬታማ የማይሆኑት አቅም ስለሌላቸው ሳይሆን አቅማቸውን በብዙ ትንንሽ ነገሮች ላይ ስለሚበታትኑት ነው። የኃይል ማከማቸት ልክ እንደ ሌዘር ብርሃን ኃይል በአንድ ነጥብ ላይ ሲያርፍ ብረትን የመቅደድ አቅም ይኖረዋል። የአንተም አእምሮዊ ብቃት በአንድ ዓላማ ላይ ብቻ ካረፈ የማይቻለውን የማድረግ አቅም ይኖረዋል። የውሳኔ ድካም። ብዙ ነገር ላይ ትኩረት ለማድረግ ስንሞክር አእምሯችንን ቶሎ ይዝላል። የትኩረት ዋጋ ማጣት። አንዳንዴ ሁሉንም ነገር እየሞከርኩ ነው ስንል ለራሳችን ትጉህ ሰራተኛ መስለን እንታያለን። ነገር ግን እውነታው የዚህ ተቃራኒ ነው። ትኩረት የተበታተነ ስንል ቀላል ቃል ሊመስለን ይችላል፣ ዋጋው ግን በጣም ውድ ነው። በአንድ ጊዜ በብዙ አቅጣጫ መሮጥ ማለት ጉልበትን ማባከን ነው። እስኪ ይህን አስቡት። ፀሐይ ብርሃኗን በሰፊው ብትረጭም የሰውን ቆዳ አታቃጥልም። ያንኑ ብርሃን ግን በአንድ መነጽር አማካኝነት አንድ ነጥብ ላይ ካከማቸ ነው እሳት ይነሳል። ያንተም አቅም እንደዚሁ ነው። ተበታትኖ ሲቀር ተራ ብርሃን ነው። በአንድ ነገር ላይ ሲያርፍ ግን ተአምር የመስራት አቅም አለው። ትኩረትህ ሲበታተን የሚከፈሉ 3 ትልልቅ ዋጋዎችን እናያለን። አንደኛ፣ ጥራት ያለው ስራ አትሰራም። አእምሯችን ከአንድ ስራ ወደ ሌላ ስራ ሲዘል የተባለ ቅሬታ ይተዋል። ለምሳሌ ስራ እየሰራህ ስልክህን ቼክ ካደረክ ወደ ስራ ብትመለስም አእምሮህ አሁንም ስልኩ ላይ ስለነበረው ነገር ያስባል። በዚህ ምክንያት ስራህ ጥራት የሌለውና ላዩን ብቻ የነካ ይሆናል። ሁለተኛ፣ አእምሮህ ቶሎ ይደክማል። ትኩረትን መቀያየር ለአእምሮህ በጣም አድካሚ ስራ ነው። ልክ አንድን መኪና በየደቂቃው እያቆሙ እንደማስነሳት ማለት ነው። በዚህ ፍጥነት ነዳጅ ኃይል ያልቃል። ለዚህ ነው በቀን መጨረሻ ላይ ምንም ትልቅ ስራ ሳትሰራ ዝልፍልፍ የምትለው። ሶስተኛ፣ በጀመርካቸው ነገሮች ሁሉ ግማሽ መንገድ ላይ ትቀራለህ። 10 ጉድጓዶችን አንድ ሜትር ብትቆፍር ውሃ አታገኝም። ውሃ ለማግኘት ግን አንድ ቦታ ላይ 10 ሜትር መቆፈር አለብህ። ትኩረት ሲጎርልህ የጀመርካቸው ስራዎች ሁሉ ግማሽ ጫፍ ላይ ይቆማሉ። ውጤቱ ደግሞ ባዶ ነው። አቅማችሁን እንደ ውሃ ቧንቧ አስቡት። አፉን በጣታችሁ ይዘ ስታጠበው ውሃው በኃይል ርቆ ይሄዳል። አፉን ከለቀቀው ግን እግርህ ስር ይፈሳል። ትኩረት ማለት አቅምን ማጥበብና ማርቀቅ ማለት ነው። የጊዜ ብክነት ሳይሆን የህይወት ብክነት ይገጥማል። ትኩረትህን ስትሰጥ ህይወትህን እየሰጠህ ነው። ለማይረባ ነገር ትኩረት መስጠት ህይወትህን ለቆሻሻ መስጠት መጣል ማለት ነው። አንድ ነገር ላይ ትኩረት ማድረግ ለምን ይከብደናል? አንድ ነገር ላይ ማተኮር ለውጥ እንደሚያመጣ ሁላችንም እናውቃለን። ግን ለምንድን ነው የሚከብደን? ለምንድን ነው አእምሯችን እንደ ዝንጀሮ ከአንዱ ቅርንጫፍ ወደ ሌላኛው የሚዘለው? ምክንያቱ ሰነፍ ስለሆንክ ሳይሆን አእምሮህ የሚሰራበት መንገድ ስላለ ነው። ሰውነንና ብዙ ነገር ያጓጓናል። ገንዘብ አንድ ወገን፣ ዝና በሌላ፣ ትምህርት በሌላ መልኩ። ሁሉንም መፈለግ ስህተት አይደለም። ስህተቱ ግን ሁሉንም
ዛሬውኑና በአንድ ጊዜ ልስራ ብሎ መነሳት ነው። አንድ ነገር ላይ እንዳናተኩር የሚያደርጉን 3 ዋና እንቅፋቶች። አንደኛ፣ የማጣት ፍርሃት። በአንዱ ነገር ላይ ስናተኩር ሌላውን የምናጣ ይመስልናል። ይሄን ስራ ስሰራ ያኛው ቢዝነስ ቢያመልጠኝስ፣ ይሄን ስማር ያኛው ዜና ቢዘለኝስ የሚል ስጋት ይገባናል። ነገር ግን እውነታው ሁሉንም ለመያዝ ስትሞክር ሁሉንም ታጣለህ። አንዱን መጨበጥ ግን ለሌላኛው በር ይከፍታል። ሁለተኛ፣ የአእምሮ ታቦች ኦፕን ሎፕስ። አእምሯችን ልክ እንደ ኮምፒውተር ነው። ብዙ ዊንዶው ታብስ በተከፈተ ቁጥር ኮምፒውተሩ ይቆማል፣ ሃንግ ያደርጋል። ዛሬ የምንሰራው ስራ፣ ነገ የምንከፍለው ዕዳ፣ ትላንት ያልሰራነው፣ እነዚህ ሁሉ በአእምሯችን ውስጥ ክፍት የሆኑ ታቦች ናቸው። ጉልበታችንን የሚጨርሱ እነዚህ ናቸው። ሶስተኛ፣ የአይሆንም እጥረት። ትልቅ ደረጃ የደረሱት ሰዎች ስኬታቸው ሚስጥሩ አይሆንም ማለት መቻላቸው ነው። ስቲቭ ጆብስ በአንድ ወቅት እንዲህ ብሏል፣ ትኩረት ማለት አዎ ለምትለው ነገር አዎ ማለት አይደለም፣ ነገር ግን ላሉት 100 ምርጥ ሐሳቦች አይሆንም ማለት ነው። ለ99ኙ ለማይጠቅሙ ነገሮች አይሆንም ስትል ነው ለዚያች ለአንዷ ወሳኝ ነገር አዎ ለማለት ጊዜና ጉልበት የምታገኘው። በየቦታው ጥቂት መሬቱን የሚጭር ሰው ወርቅ አያገኝም። ወርቅ ለማግኘት በአንድ ቦታ ላይ ጥልቅ ጉድጓድ መቆፈር የግድ ነው። አእምሯችን ደግሞ ጥልቀት ላይ መስራት ስለሚጠላ ላዩን መቆፈር ይቀለዋል። ይህን ግን ልንታገለው ይገባል። ትኩረት ማለት ስሜት ሳይሆን ዲሲፕሊን ነው። ስሜታችን ሁልጊዜ አዲስና የሚያብለጨልጭ ነገር ይፈልጋል። ስኬት ግን አሮጌውንና አሰልቺውን ስራ ደጋግሞ በትኩረት በመስራት ውስጥ የሚገኝ ነው። እንዴት አንድ ነገር ላይ እናተኩር? እስካሁን ችግሩንና ዋጋውን አይተናል። አሁን ደግሞ ወደ መፍትሄው እንምጣ። ትኩረት ልክ እንደ ጡንቻ ነው። ባሰለጠናችሁት ቁጥር እየጠነከረ ይሄዳል። ታዲያ አእምሯችንን በአንድ ነገር ላይ ብቻ እንዲያተኩር እንዴት እናሰልጥነው? ትኩረትን ለመገንባት የሚረዱ 3 ወርቃማ ህጎች እነሆ። አንደኛ፣ የቀኑን ወሳኝ ስራ ላይ ብዙውን ጊዜ የምንሳሳተው ቱዱ ሊስት ላይ 20 ነገሮችን በመዘርዘር ነው። አእምሯችን ይህን ሲያይ ይደናገጣል። ይልቁንም ጧት ስትነሳ ዛሬ ሌላ ምንም ነገር ባልሰራ እንኳን ይህን አንድ ስራ ከጨረስኩ ስኬታማ ነኝ የሚለውን አንድ ትልቅ ስራ ላይ ሌሎችን ነገሮች ያችን ከጨረስክ በኋላ ብቻ ነካቸው። ሁለተኛ፣ ሌባውን አስወግድ። ትልቁ የትኩረት ሌባ ስልክህ ነው። በአማካይ አንድ ሰው በቀን 144 ጊዜ ስልኩን ቼክ ያደርጋል። ትኩረት ለሚፈልግ ስራ ስትቀመጥ ስልክህን አርቀህ አስቀምጠው ወይም ሳይለንት ላይ አድርገው። አእምሮህ ወደ ስራው ጥልቀት ለመግባት ቢያንስ 20 ደቂቃ ያስፈልገዋል። በየደቂቃው ስልክህን ካየህ ያንን የጥልቀት ደረጃ ላይ መቼም አትደርስም። ሶስተኛ፣ የጊዜ ማገጃ ተጠቀም። ታይም ብሎኪንግ። ዛሬ እሰራለሁ ከማለት ይልቅ ከጧቱ 3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ ስልኬን አጥፍቼ ይህን ስራ ብቻ እሰራለሁ ብለህ ለራስህ ቀጠሮ ስጥ። በጥቂቱ ጀምር። መጀመሪያ ለ15 ደቂቃ ብቻ ያንን የምትፈልገውን ስራ ብቻ ስራ። አእምሮህ ሲለምድ ወደ 30 ደቂቃ ከዚያም ወደ 1 ሰዓት ታሳድገዋለህ። አካባቢህን አስተካክል። ትኩረትህ ለመጠበቅ ከፈቃደኝነትህ በላይ አካባቢ ወሳኝ ነው። ጠረጴዛህ ላይ ቆሻሻ ወይም የሚረብሹ ነገሮች ካሉ አእምሮህ ይበተናል። የሥራ ቦታህን ንጹህና ለሥራ ብቻ የተለየ አድርገው። የአእምሮህ እረፍት ትኩረት ማድረግ ማለት አእምሮህን ማድከም ማለት አይደለም። የ50 ደቂቃው የ5 ደቂቃ እረፍት ስጥ። ነገር ግን በእረፍት ሰዓት ስልክ አትይ። ይልቁንም ተነስተህ ተንቀሳቀስ ወይም ውሃ ጠጣ። ይህ አእምሮህ እንዲታደስ ሪቻርጅ አድርገዋል። እንግዲህ ወዳጆቼ የዛሬው ውይይታችን ፍሬ ነገር ይሄው። ህይወት አጭር ናት። ጊዜያችንንና ጉልበታችንን በሁሉም ቦታ ተገኝተን ሁሉንም ነገር አውቀን ሁሉንም ስራ ሰርተን አንጨርሰውም። ብዙ ቦታ ላይ ግማሽ ሆኖ ከመገኘት በአንድ ቦታ ላይ ሙሉ ሆኖ መገኘት ይበልጣል። በአንድ ነገር ላይ ተክነህ በአንድ ነገር ላይ ትኩረት አድርገህ ያን ነገር ዳር ካደረስክ ዓለም ስምህን በክብር ትጠራዋለች። ዛሬ ራሳችሁን ጠይቁ። የኔ አንድ ነገር ምንድነው? ህይወቴን እንድቀይር የምፈልገው ያ ዋና ስራ የትኛው ነው? ትኩረቴንስ የሰረቀኝና እድገቴን ያገደብኝ ያ አላስፈላጊ ነገር ምንድነው? ያስታውሱ፣ ስኬት ማለት በየቀኑ አዳዲስ ነገሮችን መጨመር ሳይሆን የማይጠቅሙትን ነገሮች
ቀንሶ ጠቃሚ በሆነው አንድ ነገር ላይ መጽናት ነው። ውድ የዊዝደም ማይንድሰት ቤተሰቦች ይህን ቪዲዮ ጠቃሚ ነው ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹ። የእናንተ አንድ ነገር ምንድነው? ካላችሁ 20 ስራዎች ውስጥ ቅድሚያ የምትሰጡት አንዱ የትኛው ነው? ኮሜንት ላይ ጻፉልኝ። ለህይወታችሁ ጥበብና ጥንካሬን የሚሰጡ ተጨማሪ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በትኩረትና በጥበብ ኑሩ። ቻው።